እግዚአብሔር የሰው ልጅ ፈጠረና በኤደን ገነት እንዲኖሩ ከፍሬዎች ሁሉ እንዲበሉ ከአንዲት ፍሬ ግን እንዳይበሉ አስጠንቅቋቸው እግዚአብሔር በኤደን ገነት የሰው ልጅን አስቀመጠ። በኤደን ገነት እየኖረ እግዚአብሔር አትንኩ ያላቸውን ነክቶ ኃጢአትን በመስራቱ ምክንያት እግዚአብሔር ለነሱ ያዘዘውን ባለመታዘዛቸው ምክንያት ወደ ሰው ልጅ ሕይወት አንደኛ ኃጢአት መጣ፣ ሁለተኛ ሞት ነገሰ። እግዚአብሔርም አዳምንና ሔዋንን ከኤደን ገነት አወጣቸው። ሰይጣንንም ረገመ፣ አዳምንንም ሔዋንንም ረገመ። ኃጢአት በሰው ልጅ ሕይወት ሁሉ ላይ ነገሰ። የኃጢአት ደሞዝ ሞት ነበርና ለዚህ ኃጢአት ደሞዝ ደግሞ ኢየሱስ ክርስቶስ በመስቀል ላይ ሞቶ የኃጢአትን ዋጋ ከፍሎ እኛን ነፃ አወጣን።